የማይባሉ ሰዎች ከዘመናዊ ሕክምና ይልቅ ባህላዊ ሕክምናን ይመርጣሉ። አንዳንድ ሰዎች ሕይወት የሚያድን የቀዶ ሕክምናን ከማድረግ ይልቅ የተለያዩ ባህላዊ ሕክምናዎችን ያማትራሉ። ይህ ለምን ይሆናል? መልሱ ሁልጊዜ በቅርብ የሚገኝ የሕክምና አገልግሎት አለማግኘት ብቻ ሳይሆን የባህል ተጽዕኖ ነው። በዛሬው ቪዲዮ ባህል የጤና ውሳኔዎችን የምናደርግበትን መንገድ እንዴት እንደሚቀርጽ እናያለን። በመጀመሪያ ባህል ምንድን ነው? ባህል ከትውልድ ወደ ትውልድ የሚተላለፍ የጋራ እምነት፣ አስተሳሰብና እሴት ነው። ባህል ሰዎች ሕይወትን፣ ሕመምን፣ ፈውስንና ሞትን እንዴት እንደሚረዱት ይቀርጻል። ብዙ ሰዎች በሽታዎች በመንፈሳዊ ሚዛን መዛባት የሚከሰቱ ናቸው ብለው ያምናሉ። እነዚህ ባህሎች በዘፈቀደ የመጡ አይደሉም፣ ሰዎች የሚያዩትን በሚገልጹበት መንገድ ላይ የተመሰረቱ እንጂ። ሳይንስ ሁልጊዜ በማይዳስሳቸው መንገዶች ለበሽታና ለሞት ትርጉም ይሰጣሉ። ባህል በጤና ላይ እንዴት ተጽዕኖ ያሳድራል? አንድ ሰው በሽታ ከእርግማን እንደሚመጣ ሲያምን ወደ ዘመናዊ ሕክምና መሄድ ሊተው ይችላል። የአእምሮ ህመም እንደ መንፈሳዊ ችግር ከታየ ከሕክምና ይልቅ ሃይማኖታዊና ባህላዊ መንገድ ሊመረጥ ይችላል። ለምሳሌ በአንዳንድ ባህሎች የሚጥል በሽታ እንደ ነርቭ ህመም ሳይሆን መንፈስ እንደያዘው ነው የሚታሰበው። በአንዳንድ ባህሎች ደግሞ ሴቶች በዘመናዊ ሕክምና መውለድን እንደ እርግማን ወይም ውርደት ስለሚያዩት በሆስፒታል ውስጥ ከመውለድ ይቆጠባሉ። ካንሰር ሰዎች የተከለከለውን ነገር በማድረግ የሚመጣባቸው እንደሆነ በማሰብ ሊደረግለት የሚገባውን ሕክምና ያዘገያሉ። በአንዳንድ ባህሎች እናቶች የልጃቸው ጥርስ ከተለመደው ጊዜ ቀድሞ ከበቀለ ጡታቸውን ይከለክሉታል ወይም እንገር የሚባለው ወተት ንጹህ እንዳልሆነ ስለሚታሰብ አያጠቡትም። በሌሎች ባህሎች ደግሞ አልሚ ምግቦች ማለትም እንደ ስጋ፣ እንቁላልና ወተት ያሉት ምጥን ያከብዳሉ ብለው ስለሚያስቡ እርጉዝ ሴቶች እንዳይመገቧቸው ይከለክላሉ። በአእምሮና አንዳንድ ስር በሚሰዱ በሽታዎች የተጠቁ ሰዎች ላይ የሚደርሰው መገለልም ከዚህ ባህላዊ አስተሳሰብ የመነጨ ነው። ለምሳሌ ኤች/ቪ ኤድስ፣ ቲቪ፣ አካል ጉዳተኞችና ፊስቱላ ያለባቸው ሰዎች ላለመገለል ሲሉ በሽታዎችን ይደብቃሉ ወይም ከተለያዩ ማህበራዊ ህይወት ራሳቸውን ያገላሉ። እንደ ዓለም ጤና ድርጅት መረጃ ከ70% በላይ የሚሆኑት የአፍሪካ የገጠራማ ሰዎች ወደ ዘመናዊ ሕክምና ከመሄዳቸው በፊት ባህላዊ ሐኪሞችን ያማክራሉ። ባህሎች ከዘመናዊ ሕክምና አንጻር እንዴት ይታያሉ? የጤና ሰራተኞች በሳይንስ የሰለጠኑ ናቸው፣ ነገር ግን ታካሚዎች በባህል ተጽዕኖ ስር ናቸው። ይህ ፍርሃትና አንዳንዴም አለመተማመንን ይፈጥራል። ለምሳሌ አንድ ሰው መርፌ መሃንነት ያስከትላል ብሎ ካመነ ክትባቶችን ውድቅ ሊያደርግ ይችላል፣ በወረርሽኝ ጊዜም ቢሆን። ይህ ስለ መድኃኒት ብቻ አይደለም፣ ስለ እምነትም ነው። ሰዎች በጤና ስርዓቶች ላይ እምነት በማይጥሉበት ጊዜ ወደሚያውቁት ነገር ይመለሳሉ፣ ማለትም ወደ ባህላዊ ሐኪሞች፣ ጠንቋዮች፣ ሽማግሌዎች ወይም የሃይማኖት መሪዎች። በብዙ ባህሎች ባህላዊ ሕክምና ከመፈወስ በላይ እንደሆነ ተደርጎ ይወሰዳል፣ እንደ ማንነት መገለጫም ይታያል። ሰዎችን ከአባቶቻቸውና ከታሪካቸው ጋር ያገናኛል ተብሎ ይታመናል። የአካል ቁስለትን በእጽዋት፣ አእምሮዊ ህመሞችን በሃይማኖታዊ ስርዓት ያክማሉ። የባህላዊ ሕክምና ጥቅሞች አንደኛው ተደራሽ መሆኑ ነው። ሁለተኛው በዋጋ ተመጣጣኝ መሆኑ፣ ሶስተኛው ደግሞ ባህላዊ ቅቡልነት ያለው መሆኑ ነው። የባህላዊ ሕክምና ጉዳቱ ደግሞ ዘመናዊ ሕክምናን ያዘገያሉ፣ ከባድ ሁኔታዎችን በተሳሳተ መንገድ ሊመረምሩ ይችላሉ፣ ሳይንሳዊ ማረጋገጫ የላቸውም። ለምሳሌ በሳንባ ምች የታመመ ህፃን በውሃ እንፋሎትና በእጽዋት በባህል ሊታከም ይችላል። ነገር ግን ጸረ ተህዋሲያን ወይም አንቲባዮቲክስ ካልወሰደ ለህይወት አስጊ ሊሆን ይችላል። ይህ አንዱን ከሌላው መምረጥ አይደለም፣ ግን ሁለቱንም በአግባቡ መረዳት ያስፈልጋል። አንዳንድ ባህላዊ ልማዶች ከዘመናዊ ሕክምና ጋር አብረው ሊሰሩ ይችላሉ። ነገር ግን አስፈላጊ የዘመናዊ ሕክምና እንክብካቤ መዘግየት ለህይወት አስጊ ሁኔታ ሊፈጥር ይችላል። በባህል ተጽዕኖ ስር ባለው የባህላዊ ሕክምናና በዘመናዊ ሕክምና መካከል ያለውን ክፍተት እንዴት ማስተካከል ይቻላል? ባህላዊ እምነቶችን ችላ ከማለት ይልቅ እነሱን ማክበርና ከዘመናዊ ሕክምና ጋር የሚሰሩበትን ዕድል መፍጠር ያስፈልጋል። ለምሳሌ ለባህላዊ ሐኪሞች አደገኛ ምልክቶችንና ወደ ሆስፒታል ሪፈር መባል ያለባቸውን ታካሚዎች እንዲለዩ ስልጠና መስጠት። ሁለተኛ፣ ከባህላዊ አዋላጆች ጋር በመተባበር ነፍሰ ጡር እናቶችን ወደ ክሊኒኮች ማድረስ እንዲችሉ ማስተማር። ሶስተኛ፣ ከመንፈሳዊ መሪዎችና ሽማግሌዎች ጋር በመነጋገር የዘመናዊ ሕክምናን አስፈላጊነት ማስረዳት። ሶስተኛ፣ በማህበረሰቡ ዘንድ መገለልን በሚያስከትሉ በሽታዎች ዙሪያ ግንዛቤን ማስጨበጥ። አራተኛ፣ ሰዎች ሃይማኖትና ዘመናዊ ሕክምና እንደማይጣረስ፣ ጸሎት አቅም እንዳለውና የጤና ባለሙያዎችን የፈጣሪ እርዳታ እንደሚሰሩ ማወቅ አለባቸው። ስለዚህ ሃይማኖታዊ ስርዓት እያደረጉም ቢሆን በዘመናዊ ሕክምና የታዘዘውን መፈጸም ያስፈልጋል። ባህል የጤና ጠላት አይደለም፣ ነገር ግን
በማስተዋልና በውይይት ካልቀረብን በበሽተኛና በዘመናዊ ሕክምና መካከል ያለውን ክፍተት ያሰፋል። ውይይት ስናደርግ፣ መተማመንን ስንገነባና እምነትን ስናከብር ጤና ይሻሻላል። ዓላማው ባህልን ማጥፋት አይደለም፣ ሳይንስና ባህል ጎን ለጎን የሚሄዱበትን ዕድል መፍጠር ነው። የጤና ውሳኔዎች የሕክምና ብቻ አይደሉም፣ ስሜታዊ፣ መንፈሳዊና ባህላዊ ጭምር እንጂ። የዛሬው ቪዲዮ ይህን ይመስላል። ስለተከታተላችሁኝ በጣም አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ